አረጋዊ መንፈሳዊ ሊባል አባት አለ። እስቲ በሉ ማን አልኳችሁ? እሱ ደግሞ ልክ እንደዚህ ሊቲ ባለች ከተማ ቄስ ሆኖ የሚያገለግል ሰው እና በጣም ትሁት አባት። ቀድስ ሲሉት እናንተ ቀድሱ፣ እኔ መስዋዕቱን ሰራለሁ፣ ፍም አፍማለሁ፣ መቅደሱን አጸዳለሁ ይላል። አስተምር ሲሉት እኔ መጽሐፍ አቀርባለሁ፣ እናንተ አስተምሩ ይላል። በጣም ትሁት አባት። አንድ ቀን ግን እንደው በረከቱን መካፈል አለብን ብለው አባቶች አስጨንቀው ቅዳሴ እንዲቀድስ አስገቡት። በፍርሃት በትህትና ሆኖ ገባ ቅዳሴ ሊቀድስ። መሀል ላይ ይገርማቸዋል፣ እየቀደሰ እያለ ጥሩ አድርጎ የተማረ ሰው ነው። እየቀደሰ እያለ ድንገት ቅዳሴውን አቋርጦ ለግማሽ ሰዓት ያህል ዝም አለ። ቢጠብቁ አይቀድስም። ግማሽ ሰዓት ያህል አሁን ቢሆን እንደው በል ብለን እናስጨንቀዋል። ያን ታግሰው ጠበቁት። ግማሽ ሰዓት ቅዳሴውን አቆሙ። ከግማሽ ሰዓት በኋላ ቅዳሴውን ቀደሰ፣ አቆረበና ህዝቡን ሻኘ። ልክ ከቅዳሴ ሲወጣ ካህናት ተሰብስበው አባታችን ምን ሆነህ ነው ቅዳሴ ላይ ዝም ያልከው ለምንድን ነው አሉት። ለምንም አለ። አይ እንደው ዝም ብዬ ጠፍቶኝ ነው። ቢያስጨንቁት አልነገራቸው። ከዛ በኋላ ያችን ከተማ ጥሎ ወደ በረሃ ገባ። መንኖ ለወንድሙ እሱ ዮሐንስ ሳባ ይባላል ወይ አረጋዊ መንፈሳዊ ይባላል። ለወንድሙ ደብዳቤ ይጽፍለት። ከዱር አውሬ የተላከ ደብዳቤ እያለ ከምን የተላከ ማንም የዱር አውሬ የሚለው ራሱ ነው። እና እዚያ ደብዳቤ ላይ ብዙ ነገር ጽፏል። ግን ለወንድሙ ምን ብሎታል? እምልክልህን ደብዳቤ አደራ እኔ በሕይወት እያለሁ ለሌላ ሰው እንዳታስነብበው ራስ አንብባ አስቀምጦ ብሎ ይጽፍለታል። ወንድሙ ታዲያ እነዛን ደብዳቤዎች ሲያይ እንዴ እንንማ እኔ ብቻ ለምን አንብቤ እቀራለሁ ለሌላ ሰው ልስጠው ብሎ ጸሐፊ አናገረው። ብራና የሚጽፍ ሰው ሊያስገለብጠው ማለት አናግሮ ጸሐፊ መጥቶ መጽሐፉን ሊሰጠው ሲል መጽሐፉን ካስቀመጠበት ቦታ አጣው። ቢፈልግ አላገኘው። መቼ ነው ያገኘው? ከ14 ዓመት በኋላ የጠፋበትን መጽሐፍ እዛው ፊት ለፊት አገኘው። ሲያገኘው ቁጭ ብሎ አለቀሰ። ወንድሜ ዛሬ ሞቷል ማለት ነው አለ። እኔ እስክሞት ድረስ ለሌላ ምን እንዳትል ብሎታል። ሰውሮበት ቆይ እና እዛ መጽሐፍ ላይ ገርማችኋል። ያን ቀን ቅዳሴ ላይ ምን እንደገጠመው ጽፏል። ግማሽ ሰዓት ዝም አለ ብያችኋል አይደል? ቅዳሴ ላይ ለምን ዝም እንዳለ ጽፏል። ግን እኔ ብሎ አይደለም የጻፈው። አንድ የማይዋሽ ሰው የነገረኝ ልንገርህ ብሎ ቅዱሳን እኔ እንዲህ አድርጌ አይሉም፣ ሌላው አድርጎ ነው የሚሉት። ቅዱስ ጳውሎስ እስከ 3ኛው ሰማይ ተነጠቀ። ተነጠቅኩኝ ግን ብሎ አልጻፈም። ያ ሰው እስከ 3ኛው ሰማይ ተነጠቀ ብሎ አርቀው ይናገራሉ ቅዱሳን። እና ያን ቀን ቅዳሴ ላይ የገጠመው አንድ ሰው ነገረኝ ገጠመኝ ብሎ ነው የጻፈው። እየቀደስኩኝ እያለ ይላል ቅዳሴው መሃል ላይ በዚህ ህብስቱን በፀሐሉ ላይ ወይኑን ደግሞ በጽዋው ላይ አድርጌ ቆሜ ስቀድስ ድንገት በህብስቱ ቦታ ላይ ክርስቶስን አሁን የተወለደ ሕፃን ነጭ በግ ሆኖ አየሁት ይላል። ላቅፈው አሳሳኝ ሕፃን በግ ሆኖ ታየ። በጽዋው ላይ ደግሞ የክርስቶስ መስቀል ተተክሎ ደሙ ሲጠፈጠፍ ተመለከትኩ። ይህን ባየው ጊዜ ነፍሴ ከስጋዬ ልትለይ ደረሰች። ስለዚህ መናገር አቃተኝና ቅዳሴውን ምን አልኩት? አቆምኩት። ከግማሽ ሰዓት በኋላ ግን ወደ ቀደመ ዓለማወቅ የተመለስኩ ይላል። እኛ ወዳለንበት ማለት ዓለም ላይ ሆኜ እንዲህ አይነት ምስጢር የሚያሳየኝ ከሆነ ዓለምን ጥዬ ብሄድማ ምን ያሳየኛል ብዬ ወደ በረሃ ሸሸው ይላል። በረከቱን ያሳድርበት። ይህ ሁሉ ተአምር በእውነት ይህ ሁሉ ተአምር አሁን ባስቀደስነው ቅዳሴ መሃል ተፈጽሟል አልተፈጸመም? የመጨረሻው ተአምር የሚፈጸመው በምን ላይ ነው ምዕመናን? በቅዳሴ ላይ። ስርዓተ ቅዳሴ ምዕመናን ሰማያት የሚከፈቱበት፣ መላእክት እንደ ሻሽ የሚነጠፉበት፣ መንፈስ ቅዱስ የሚወርድበት ነው። ቅዳሴ ላይ መገኘት ማለት ክርስቶስ ሲሰቀል መስቀሉ ስር መቆም፣ ክርስቶስ ከሞት ሲነሳ መቃብሩ አጠገብ መቆም፣ ለሐዋርያት ጸጋ መንፈስ ቅዱስ ሲወርድ ጰራቅሊጦስ ዕለት እዚያ ቆሞ መንፈስ ቅዱስን መቀበል ማለት ነው። ቅዳሴ ላይ ከመገኘት በላይ ምንም ክብር የለም ምዕመናን። ምንም ቢከብን ቅዳሴ ግን ሊቀር አይገባም። ሰው ስብከት ስላልተማረ፣ ሰው ጥሪ ስላልተጠመቀ፣ ሰው ሰዓታት ስላልቆመ፣ ማህሌት ስላልቆመ አይኮንንም። ቅዳሴ ግን ካላስቀደሰ ሊጸድቅ ይችላል። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። የመጨረሻው ምስጢር የሚፈጸመው በሥርዓተ ቅዳሴ። ሌላው ምዕመናን መላ የስሜት ሕዋሳቶቻችንን የሚቆጣጠር ጸሎት ያለው ቅዳሴ ብቻ። ቤተክርስቲያናችን
መላ ሕዋሳቶቻችን እግዚአብሔርን እንዲያመልኩ የምታደርገው በቅዳሴ ነው። ለምን? ለምሳሌ አሁን ስብከት ስንማር የሚናገረውን ሰው በጆሮአችን እንሰማለን፣ የሚናገረውን ሰው እናያለን። አለቅ። ቅዳሴ ላይ ግን መላ ሕዋሳቶቻችን እግዚአብሔርን ያመልካሉ። የሚያስቀድስ ሰው መቅደሱ ውስጥ የገባ ካህናቱ ሲቀድሱ ሲወጡ ሲገቡ የሚያደርጉትን ያያል። በዛ በዓይኑ ስርዓቱን ይመለከታል አይደለም? በጆሮ ውስጥ የቅዳሴውን ዜና ምን ይላል? በአፍንጫው ውስጥ የዕጣኑን መዓዛ ምን ይላል? ያሸታል። በምላሱ ውስጥ ከቻለ ስጋው ደግሞ ይቀበላል። ካልቻለ የቅዳሴ ጠመር የቀረን ምንድን ነው? መዳሰስ ነው አይደለ? ወንጌል እንሳለማለን። በመጨረሻ ካህናት መጥተው በእጃቸው ምን ይሉናል? አምስቱም የስሜት ሕዋሳት እግዚአብሔርን አመለኩ አላመለኩ? እንደው ይችን ቤተክርስቲያን የሰጠን አምላክ ሰው የተመሰገነ ይሁን። የሚገርማችሁ የእኛ ቤተክርስቲያን ማለት ጆሮ የማይሰማ አይኑ የማያይሰው ቢመጣ በአፍንጫው የሚለያት ቤተክርስቲያን መዓዛዋ ይታወቃል። መላ ሕዋሳቶቻችን መሳተፍ የሚችሉት በሥርዓተ ቅዳሴ ነው። ቅዳሴ ላይ የሚመናን የማይጸለይነት አካል የለም፣ የማይጸለይበት ርዕስ የለም። አሁን አንዳንድ ሰዎች አገር ውስጥ የሆነ ሰላም ሲጠማ ጦርነት ሲነሳ ምንድን ነው ቤተክርስቲያን ጸሎት የማታውጁ ይላል። መች አቋርጣ ታውቃለች ቤተክርስቲያን? አንተ ነው የማትጸልየው። የማይጸለይበት ጉዳይ የለም። ቅዳሴው ላይ ለተገኙት ይጸለያል። ቤት ለተኙትስ ይጸለያል አይጸለይም? ይጸለያል። የሰማይ 80 ዓመት እናቶች አባቶች ሊያስቀድሱ ሲወጡ እኮ ወጣቱ አይኑን እያሸ በር ከፍቶ ሸኝቶ የሚተኛል። በጉብዝና ወራት ፈጣሪ ምን በል ቅዳሴ ሲያልቅ መጥቶ ቅዳሴ ተቀብሎ ፀጉሩን ትንሽ ራስ አድርጎ የሚሄድ ወጣታል። ለእሱም ግን ትጸልያለች ቤተክርስቲያን። መባን ስለሚያስገቡ ሰዎች ትጸልያለች። መስዋዕቱን ቀዳሚያቱን ብዙውንና ጥቂቱን ዘቦ ዘጋት በስውር የሚሰጡትን ሰዎች ትጸልይላቸዋለች። በግልጽ ለሚሰጡትስ ትጸልያለች። ብዙ ገንዘብ ለሚሰጡትስ፣ ትንሽ ለሰጡትስ፣ ምንም ላልሰጡትስ ይገርማቸዋል። ምንም ላልሰጡትም ትጸልያለች ቤተክርስቲያን። እነዚህ ስግብግቦች አትልም። ምንድን ነው የምትለው? ከሌላቸው ላይ በሉ እስኪ ፈቃዳቸውን ተቀብለህ መንግስትህን አውርሳቸው። ምናቸውን ተቀብለህ? ፈቃዳቸውን። ይኸው ይሰጡ ነበረ፣ ያልሰጡ ስለሌላቸው። ቢኖራቸው ኖሮ ምን ይሉ ነበር? ስለዚህ ቢኖረ ይሰጡ ነበር ሚል ሰው አለ አይደለ? ፈቃዳቸውን ተቀበለ መንግስትህን አውርሳቸው ትላለች። ለሁሉም ትጸልያለች ቤተክርስቲያን። የማይጸለይበት ርዕሰ ጉዳይ የለም። ስለ ሰላሙ፣ ስለተሰደዱት ሰዎች፣ ከሀገር ስለወጡት ሰዎች በጣም ይገርማል። ጸሎቱን እያንዳንዱን አሁን በእንተ ቅድሳት ሲባል ሰግዳችሁ እስኪ በደንብ ስሙት። ዝም ብሎ አሜን ኪርያላይሶ ማለት ነው። ስሙት በደንብ። እያንዳንዱ ጸሎት በጣም አስገራሚ ነው። ያልተጸለየበት ጉዳይ ነው። ስለተሰደዱ ሰዎች እንማልዳለን። ምን እንዲያደርጋቸው? እንዲመልሳቸውም አይደለም። እንዲመልሳቸውም ቢባል እርግጠኛ ነኝ ብዙ ኢትዮጵያዊ የተሰደደ አሜን አይልም ይሄን ጸሎት አይደል እንደ በመከራ የወጣሁትን ካምን ደግሞ ተመለስ ልትሉ ይሆነ። እንዲመልሳቸው አይልም። እግዚአብሔር ትዕግስትን በሉ እስኪ። ስደት ትዕግስት ይፈልጋል አይፈልግም? ስለዚህ እግዚአብሔር ትዕግስትን ከዚያም ይላል በጎ ትምህርትን ይሰጣቸው ዘንድ ምን ይሰጣቸው? የድካማቸውን ፍጹም ዋጋ ሰው ውጭ ሀገር ተሰዶ መከራ አይቶ እኮ ገንዘብ ሳያገኝ ባዶ እጁን ይመጣል አይደል? የድካማቸውን ፍጹም ዋጋ ያገኙ ዘንድ ስለተሰደዱ ሰዎች ምን እንላለን? የወንዙን ውሃ ሙላልን ብለን እነሱን እስከ ልካቸው ጎርፍ መጥቶ ከመጸለይ መጀመሪያ እስከ ልክ ሙላው ማለት አይሻል? ይሻል። የሚገርማችሁ በአንድ ሀገር ብኖራ አንድ ሰውዬ 2 ሴት ልጆች ነበሩ እና ልጆቹ መንትያ ልጆች ናቸው። በአንድ ቀን ደግሶ ይደራቸዋል። አንደኛዋ ልጅ የዳራት ለገበሬ ነው። ሁለተኛዋ ልጅ የዳራት ለሸክላ ሰሪ እና ዳራቸው በደንብ። ከዛ ከሱ ቤት ወጡ። ዓመት ሞላቸው በትዳር ማለት ነው። ልክ ዓመት ሲሞላ አንድ ቀን ጠዋት አስቀድሶ እስቲ ልጆቼን ልጠይቅ ብሎ በጠዋት መጀመሪያ የገበሬው ቤት ሄደ። ገበሬ ያገባችው ቤት ከነጋር ናቸው። ከዛ ሲሄድ የገበሬ ቤት ሙሉ ነው። ቁርስ ቀረበለት፣ በላ ጠጣ። ከዛ እንዴት ነው ትዳር እንዴት ነው ኑሮ እንዴት ይዟቸዋል አላቸው። ሲላቸው እግዚአብሔር ይመስገን ይኸው እንደምታየው ቤታችን ሙሉ ነው፣ ጥሩ ነው ያለነው። ግን አንድ ችግር ገጥሞናል። አሁን ወቅቱ የዘር ወቅት ነው። ዘር የሚዘራበት ወቅት ነው። ዘር ለመዝራት ደግሞ ምን ያስፈልጋል?
እና ዝናብ ከዘነበ 1 ወር ሆኖታል አልዘነበም። እና በዚህ ከቀጠለና ዝናብ ከጠፋ መራባችን ነው። እንደው አደራ አባታችን ለጸሎት ስትቆም ወደ እግዚአብሔር ምን እንዲያደርግ ጸልይ። ችግር የለም ስራዬ ጸሎት ነው፣ አይዟችሁ እግዚአብሔር ጸሎታችሁን ይስማ ጸልያለሁ ብሎ ወጣ። ከሰዓት ደግሞ ወደ ሁለተኛዋ ልጅ ቤት ሊሄድ ነው። ሁለተኛዋ ልጅ ምንድን ያገባችሁ? ገና ወደ ቤቱ ሲገባ ልክ እንደናንተ እንደዚህ ቁጭ እንዳላችሁት ሸክላ ዙሪያውን ተቀምጧል። ምን እንዲሆን? አቤት እንዲደርቅ። ያን አልፎ ገባ፣ ምሳ በላ፣ ተጋበዘ። እንዴት ነው ኑሮ አላችሁ? እግዚአብሔር ይመስገን በጣም ደህና ነን። በተለይ አሁንማ በጣም ደስ ብሎናል። አንድ ወር ሙሉ ዝናብ ምን አላለም። በዚህ ከቀጠለና ካልዘነበ ያሰጣነው ሸክላ ምን ይላል? ስለዚህ አባታችን ለጸሎት ስትቆም ወደ እግዚአብሔር ምን ብለህ ጸልይ? ይህ ሰውዬ ከናሌና ጌታ ወይ አንተ እንደምታደርግ አድርጋቸው። ቅዳሴያችንም ግን ሰጣችኋል። በሚሻበት ቦታ በሉስ በሚሻበት ቦታ ዝናቡን ያዘንብ ዘንድ ስለ ዝናብ እንማልዳለን። ምን በሚልበት ቦታ? በሚያስፈልግበት ቦታ። የሚፈለግበት ቦታ አዝንብ፣ የማይፈለግበት ቦታ ምን አትበል። በእውነት ይህችን ወርቅ ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። ቅዳሴ ላይ የማይጸለይበት ርዕስ የማይጸለይበት ጉዳይ የለም። ሌላ በእውነት ቅዳሴ ማስቀደስ ማለት የክርስቶስን የሕይወት ታሪክ ቁጭ ብሎ ከልደቱ እስከ እርገቱ ድረስ መመልከት ማለት። ቅዳሴ ሲጀመር ካህናት የሚነሱት ከቤተልሔም ነው አይደል? ቤተልሔም ጌታ ምን ያደረገበት ነው። ስለዚህ ቅዳሴ ተጀመረ ማለት ክርስቶስ ተወለደ ማለት። ከቤተልሔም ወደ ቤተ መቅደስ የሚያደርጉት ጉዞ ማለት ክርስቶስ ከልደቱ እስከ ስቅለቱ የኖረውን ኑሮ ነው የሚመለከት። ወደ ቤተ መቅደስ ይገባሉ። እኛ ሳናያቸው በካህናት በር ይገባሉ አይደል? በዓመት አንድ ጊዜ ግን በዋናው በር ይገባሉ። መቼ ነው በዋናው በር የሚገባው? በሆሳዕና ጊዜ። ለምን? ጌታ ሌላ ቀን በስውር ወደ ኢየሩሳሌም ገብቶ ያስተምር ነበር። እየታጀበ እየተነጠፈለት እየተዘመረለት የገባው መቼ? ስለዚህ ሆሳዕና ዕለት ካህናቱ በቤተ መቅደሱ በዋናው በር ይገባሉ። ልብስ እየረገጡ ምንጣፉን የቤተ መቅደሱን ለክርስቶስ ሰዎች ልብሳቸውን አውልቀው አላነጠፉ? እንኳን ላንተ ለተቀመጥክባት አህያ መርገጥ መሬት አይገባትም ብለው ማለት ያከበሩት አህያዋን ነው ጌታ ነው። ጌታ ነው። ዛሬ አገልጋዮችን አባቶቻችን የምናከብረው እነሱም ብለን አይደለም። በእነሱ ላይ ያለው ማንን ነው? እግዚአብሔርን ነው። እንደውም አርመኖች ሲተርኩ ምን ይላሉ? አህያይቱ ከእናቷ ጋር አልነበር ሄደች ኢየሩሳሌም ከውርንጫይቱ ጋር አለ እና በጣም አከባበሉ ደስ አላትና በሳምንቱ መሄድ አማራት ድጋሚ እና እናቷን አስቸገረች አሉ። ኧረ እንሂድ እባክሽ ሮቴ ግዴለሽ እንቅርብናለች ያነጥፉልናል ብላ ማለት። ከዛ በሳምንቱ ስትሄድ እንኳን ሊያነጥፉላት እሷኑ በዱላ ነጠፏት አሉ። ምሳሌው ምንድን ነው? የተነጠፈው ለእሷ ሳይሆን ለማን ነው? እግዚአብሔርን ብለው ሰዎች ሲያከብሩ ከተኮፈስክ ትዋረዳለህ በጥቅም። ስለዚህ ወደ ቤተ መቅደስ ካህናት በዋናው በር ይገባሉ። ቅዳሴ ተጀመረ ማለት ክርስቶስ ተሰቀለ ማለት። ታቦቱ የቀራንዮ ምሳሌ ነው። አልፋና ኦሜጋን የተጻፈበት የክርስቶስ ስም ነው አይደል? አንዳንድ ሰው 10ቱ ትእዛዛት ያለበት ይመስለዋል። አሁንም ታቦት እንደዛ አይደለም። እሱ የኦሪቱ ታቦት ነው። የአዲስ ኪዳኑ ታቦት አልፋና ኦሜጋ። አብሮ ደግሞ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ነው የሚለው። ጉልበት ሁሉ ለማን ይስገድ? አንዳንድ ሰው ታቦት ታቦት ነው ይላል። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚል ታቦት አለ? እንደ እግዚአብሔር ያሳያል። ምን አይነት የተማረ ጣዖት ነው? ጣዖት እንኳን ከሆነ ማለት ለክርስቶስ ስገድ የሚል ጣዖት አለ? የለም። በታቦቱ ላይ የሚፈጸመው መስቀል ላይ የሆነው ነው። የክርስቶስ ስጋ ይቆረሳል፣ ደሙ ይፈሳል። ልክ እንደ መስቀል ማለት ተመልከቱ። ተሰቀለ ማለት ነው ክርስቶስ። ከዚያ የምንቀበልበት ሰዓት ይደርሳል። እያንዳንዱ የምተመትነው ሰዓት ስለሚወስድ ነው እንጂ እያንዳንዱ ቅዳሴ ላይ ቢከናወነው የክርስቶስ ጥምቀቱ ይከናወናል። ትምህርቱ ያስተማረው ወንጌሉ ይነበባል። የሄደበት መንገድ ሁሉ ይኬዳል። ከዛ የምንቆርብበት ሰዓት ይደርሳል። ያ የመስቀሉ ሰዓት ማለት የመስቀሉ ሰዓት ከጌታ ቀኝ ግራ የተሰቀለው ቀኝ የተሰቀለው ወንበዴ ጌታ ወይ በመንግስት በመጣ ጊዜ ምን በለኝ። ቅዳሴው ላይ ያለነው ወንበዴዎችን ተዘከረን እግዚኦ በውስተ መንግስት ጋር አንልም እንላለን። እሱ የማር አምላክ ሁላችን ይማር። ቅዳሴ ላይ የሚሆነው መስቀል ላይ የሆነው ቅዳሴ መስቀል ላይ
ፀሐይ ጨልማለች፣ ጨረቃ ደም መስላለች። ቅዳሴ ላይ ፀሐይ መጨለም ቢያቅተን ቢያንስ የቤተ መቅደሱ መጋረጃ ምን እንለዋለን? እንዘጋዋለን። ከመይራዩ ካሎ ለዛ አልብሶሙ ብርሃነ ብርሃን ያለበሳቸውን አምላክ ቃል እንዳያዩ እንደጨለሙ እኛን ክርስቶስ ስጋው ሲፈተት ደሙ ሲፈተት መቅደሱን እንዘጋዋለን። መስቀል ላይ የሆነው ቅዳሴ ላይ የሆነው የምንቆርብበት ሰዓት ሲደርስም የምንለው ከወንጌሉ ነው። ትዝ ይላችኋል። ጌታ አንድን ሰውዬ ልጄን ፈውስልኝ ብሎ መልእክተኛ ላከበት። ከኔ ጋር ናችሁ? እሺ ብሎ ጌታ ሊፈውስለት መንገድ ሲጀምር ጌታ ሆይ እንዳትመጣ አለ። ከቤቴ ጣራ በታች ልትገባ አይገባኝም፣ ቃል ብቻ ተናገር፣ ልጄ ይፈወሳል። ይህን ጸሎትኛ ድንቆር በተሰልፈን የምንጸልየው ይደለወኒ ከመ አንተ ትብአ ታይጠጠፈረ ቤቴ፣ ጌታ ሆይ ከረከሰችው ወደ ከሰውነት ጣራ በታች ትገባ ዘንድ ስጋህን ደምህን እቀበል ዘንድ ምን አይለኝም አይገባኝም እያለ ወደ ክርስቶስ ስጋና ደም ቀርበን እንቀበላለን። ያኔ ድርገት ሆነ ይባላል። ምን ሆነ ይባላል? ደከማችሁ መሰለኝ። ምን ይባላል? ድርገት ማለት አንድነት ነው። ደርገ እንዳደረገ ነው። ድርገት አንድነት። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ስላለ ድርገት ይባላል። እንቀበላለን። ናኩቶ ብለን አመስግነን መዝሙር ከዘመሩ በኋላ ወደ ደብረ ዘይት ሄዱ ስለሚል ምስጋና አቅርበን ከተቀበልን በኋላ ጸሎት ሰጥተውን ካህናት ወደ ቤተ መቅደሱ ይመለሳል። እሱ ደግሞ እርገት ይባላል። ምን ይባላል? የቅድሙ ምንድን ነው? ይሄኛውስ እርገት። ክርስቶስ አረገ ማለት አረገ ማለት ልክ ሲያርግ ደመናም ሰውራ ተቀበለች ይላል አይደል? ስለዚህ የቤተ መቅደሱ መጋረጃ ምን ይላል? ይዘጋል። ሐዋርያት ደመናውን አንጋጠው ቆመው ሲያዩ ሁለት መላእክት መጡና እናንተ የገሊላ ሰዎች ወይ ስለምን ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ስለዚህ በሰላም ወደ ቤታችሁ ግቡ አላሏቸው? ስለዚህ ከቤተ መቅደስ የነበሩት ካህናት እርገቱን ከጨረስን በኋላ ይወጡና ጸሎት አድርገው በሰላም ወደ ቤታችሁ ይላሉ አይሉ? እንደውም ብዙዎቻችሁ ከቅዳሴ እሱን ነው የምትወዱት አሉ። በሰላም ግቡ የሚለው ምዕመናን ደስ ብሏቸው አሜን የሚሉት እሱን ነው። ስለዚህ ከልደቱ ተነስተን እርገቱ ላይ ጨረስን። ክርስቶስን ከልደቱ እስከ እርገቱ ሕይወቱን በየዕለቱ በቅዳሴ ላይ የምትፈትን ቤተክርስቲያን የተሰጠን ማለት ነው። ስሙ የተመሰገነ ይሁን አምላክ። ስለዚህ ቅዳሴ ያስፈልጋል አያስፈልግም? አንድ ነገር ልናገርና የመጨረሻ አበቃለሁ። እንግዲህ ስርዓተ ቅዳሴ ዋነኛ የሚቀደስበት ዓላማ እኛ የክርስቶስን ስጋና ደም ምን እንድንል ነው አይደለም? እኛ የምንቀበልም ባንቀበልም ይቀደሳል አይቀደስም? አሁን እቺ ፀሐይ የሚሞቅ ቢኖርም ባይኖርም ትወጣለች አትወጣም? ስጋው ደግሞ ባንቀበልም ብንቀበልም መፈተቱ መቀደሱ አይቀርም። ግን ያስፈርድብናል። ለምንድን ነው የማንቀበለው? አንዳንድ ሰው ነው አለመቀበሉን ሁሉ እግዚአብሔር እንደ መንፈሳዊነት እንዲያይለት ሁሉ የሚጠብቅ ሰው አለ። አልተቀበለም አክብሮኝ አልተቀበለም ብሎ እንዲሾመው የሚፈልግ ሰው። ስጋው ደግሞ ላይ የምናደርገው የመጨረሻው ድፍረት ምን እንደሆነ ታውቃላችሁ? አለመቀበል ነው። አለመቀበል። እስቲ ልጠይቃችሁ፣ ሰርግ ደግሳችሁ ልጃችሁን ብትድሩ በሬ አርደን ምግብ አዘጋጅተን ሁሉን አሟልተን የሰፈሩን ሰው በሙሉ ጠርተን የሰፈሩ ሰው ነጭ በነጭ ለብሶ እዛ ሰርግ ላይ ተገኝቶ ከምግቡም ሳይነካ ከመጠጡም ሳይነካ እግዚአብሔር ይስጥልኝ ብሎ ቢወጣ ደስ ይለናል? ይላችኋል? ምን ነው አልበላችሁም ስትሏቸው አክብሬ ነው ያልበላሁት ቢሏቸው ደስ ይላችኋል? ቅዳሴ እኮ ሰርግ ነው ምዕመናን። ሙሽራው ክርስቶስ ነው። ሙሽራይቱ ቤተክርስቲያን ናት። ምግቡ መጠጡ ስጋው ደግሞ ነው። ንጉሥ ሰርግ ላይ ጠርቶ ሰርግ ላይ ተገኝተህ አልበላም አልጠጣም ማለት ንጉሱን ማክበር እንዴት ሊሆን ይችላል? ሁላችንንም ለስጋው ደግሞ ያብቃል። አሁን ችግሩ ምንድነው? እዚህ መሀል እስቲ ቆራይ ያልሆናችሁ እጃችሁን አውጡ። እስቲ ከፍ አድርጉት። እስቲ ደግሞ እኮ አታፍሩም፣ ታውጣላችሁ። አውሩ። እኔ እርማት ልሰጣችሁ ነው። እዚህ መካከል ቆራቢ ያልሆነ አንድም ሰው የለም። ያቋረጠ ነው እንጂ ያልቆረባለ እንደው ክርስትና ስትነሱ አልቆረባችሁም? ሲቆይ ረሳችሁት አይደል? ከኃጢአት ጋር ካለን መለማመድ የተነሳ ረስተነዋል።
አንተ ከእግዚአብሔር ጋር አልነበርክም ማለት እግዚአብሔር ካንተ ጋር አልነበረም ማለት አይደለም። እሱ ከኛ ተለይቶ ያውቃል? አያውቅም። ሁላችንንም ወደ ነበርንበት ይመልስ። አዎ ሁላችንም እኮ ሰው ደግሞ ተቀብለናል። ለምን አትቀበሉም ግን ሲባል አንዳንድ ሰው እኔ እኮ እንደው ባጋም ሰው ሲጸልይ ለንስሐ ሞት አብቃኝ ብሎ ይላል። ለምን አብቃኝ? ከላይ ስታው ጸሎቱ ጥሩ ይመስላል፣ ግን በደንብ ስታዩት ይሄ ሰውዬ ንስሐ መግባት ቢፈልገው ምን ሊል ሲል ነው እስከዛ አሰርቶ በደንብ ማለት ነው። በጣም ይገርማል በእውነት። መቼ እንድንኖር መቼ እንሙት እናውቀዋለን? አናውቅም።